ሰላም የቲክቶክ ተከታታዮቼ እንዴት ናችሁ? ጌታ የተባረከ ይሁን። ዛሬ ልናገራችሁ የምፈልገው የእግዚአብሔር ቃል እግዚአብሔር ስለ እናንተ ተዋጊ ነው። በምታውቁትም በማታውቁትም ነገር አሁን በትልልቅ ውጣ ውረድ ውስጥ ብትሆኑም በትልልቅ ስቃይ ውስጥ ብትሆኑም ያንን ስቃይ እንዲደርስባችሁ ያደረጉ ሰዎች ጨምሮ እግዚአብሔር እንደሚዋጋችሁ ወይም ደግሞ እንደሚዋጋላችሁ ለመናገር ነው። እግዚአብሔር ተዋጊ ነው በሚል ወይም ደግሞ እግዚአብሔር ስለኔ ይዋጋል እንድትሉ የሚያደርግ የእግዚአብሔርን በመጽሐፍ ቅዱስ ቃሎችን ልናገር ነው የመጣሁት እና መዝሙረ ዳዊት ምዕራፍ 28 ቁጥር 7 ላይ ሲናገር እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ሰማኝ። ድምፄን ከፍ አድርጌ ስጮህ እግዚአብሔር ሰማኝ፣ ራራ እንደገናም ሰማኝ። አያችሁ፣ እግዚአብሔር ድምፃችሁን ከፍ አድርጋችሁ ስትጮሁ ስለ እናንተ ይዋጋል። እግዚአብሔር እንዲዋጋ ከምታረጉበት መንገድ አንደኛው ዋነኛው የምትጸልዩት ጸሎት በጩኸት ይሁን። ጩኸት ማለት ሰፈር መበጥበጥ ሳይሆን ስፒሪቹዋል ጩኸት ወይም ደግሞ መንፈሳዊ ሮሪንግ ወይም ደግሞ በስፒሪቹዋል ሪልም ላይ በመንፈሳዊ ዓለም ላይ እግዚአብሔር ሊሰማው የሚችል የጸሎት ኃይልና የጸሎት ድምፅ ያስፈልጋችኋል። ለዛ ነው እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ሰማኸኝ፣ ራራህልኝ፣ ሰማኸኝ እያለ ዳዊት በመዝሙር ምዕራፍ 28 ቁጥር 7 ላይ ይናገራል። ሌላኛው ደግሞ መዝሙር 16 ቁጥር 8 ላይ እግዚአብሔርን ሁልጊዜ በፊቴ አድርጌዋለሁ፣ እግዚአብሔርን ሁልጊዜ በፊቴ አድርጌዋለሁ፣ እሱም በቀኜ ስላለ አልናወጥም። አየህ፣ እግዚአብሔር በፊቴ ስላደረግኩት እግዚአብሔር ሁልጊዜ በዕለት ዕለት ጉዞዬ በእያንዳንዱ አቅጣጫዬ ላይ እግዚአብሔር ሁልጊዜ ከኔ ጋር በቀኝም እርሱ በቀኜ ስላለ አልናወጥም። እግዚአብሔር በቀኛችሁ ካለ እግዚአብሔር ይዋጋላችኋል። መናወጥ አያስፈልግም። አሁን ያለባችሁ ነገር ከባድ ሊሆን ይችላል። አሁን በጣም በብዙ ስቃይ ውስጥ ላይ ልትሉ ትችላላችሁ። ይህም ቪዲዮ አንድ ሰው ያየ ሰው አይናወጥም። አንድ ሰው ያየው ለአንድ ነፍስ መድኃኒት ነው። ይሄ ኢየሱስ ጌታ እና እርሱ በቀኜ ስላለ አልናወጥም። እግዚአብሔር ሁልጊዜ በፊቴ አድርጌዋለሁ። ማንን ነው ዛሬ በፊታችሁ ያደረጋችሁት? በሕይወታችሁ ፊት ለፊት ላይ ያላችሁ የትኛው ችግር? እግዚአብሔርን በፊት አድርጉት። በቀኛችሁ ያለ ጌታ ደግሞ ካለ የምታምኑ ከሆነ እሱ የሚያናውጥ አምላክ ሳይሆን እናንተን እንድትረበሹ የሚያደርግ አምላክ ሳይሆን ጠላቶቻችሁ እንዲረበሹ እንዲናወጡ የሚያደርግ ጌታ ነው። ስለዚህ እግዚአብሔር ሁልጊዜ በፊቴ አድርጌዋለሁ፣ እርሱ በቀኜ ስላለ አልናወጥም ይላል። ትንቢተ ኤርምያስ ወይም ደግሞ ጀርሚያ ቻፕተር 20 ቨርስስ 1 ላይ ወይም ደግሞ ቨርስስ አፕቱ 11 ላይ ስትመለከቱ ነገር ግን እግዚአብሔር እንደ ኃያል ተዋጊ ከኔ ጋር ነው። እስቲ እንደ ኃያል ተዋጊ እግዚአብሔር ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ እንጂ አያሸንፉም። ከዛስ ክፉኛ ይዋረዳሉ እንጂ አይሳካላቸውም። ውርደታቸው ከቶ አይረሳም። በሰዎች ዘንድ የማይረሳ ውርደት በእነሱ ላይ ይሆናል። እናንተን በሚያሳድዷችሁ በሕይወታችሁ ላይ አሳዳጅ ያለባችሁ ሰዎች እድለኛ ሰዎች ናችሁ። እግዚአብሔር እንዲዋጋላችሁ ያ የምትሳደዱበትን ጉዳይ ለእግዚአብሔር አሳልፋችሁ ስጡት። እግዚአብሔር እንደ ኃያል ተዋጊ ከአንቺ ጋር ነው፣ ከአንተ ጋር ነው። ስለዚህ አሳዳጆቻችሁ ይሰነካከላሉ። ይሄ ትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ላይ ያለ የሚያሳድዷችሁ ምን ይላሉ? ይሰነካከላሉ ይላል። እግዚአብሔርም እንደ ጨካኝ እንደ ኃያል ወጥቷል። ኢየሱስ ጌታ ነው። ከዛስ ጠላቶቻችሁም አያሸንፉም፣ ክፉኛ ይዋረዳሉ፣ በክፉኛ ይዋረዳሉ እንጂ አይሳካላቸው። የሰውን በረከት የሚፈልጉ የሰውን እድገት የሚቃወሙ የአንቺን እድገት የአንተን እድገት የሚቃወሙ እንኳን ተቃወሟቸው። እግዚአብሔር በዛ ጉዳይ ላይ ሊሰራበት ስለፈለገ እግዚአብሔር እንዲዋጋላችሁ ልባችሁን በር ክፈቱለት። ለእግዚአብሔር የሚያስፈልገው እምነት በማደግ ውስጥ በሕይወታችሁ ውስጥ ተመላለሱ። እግዚአብሔር ሲዋጋ ሁሉ ነገር ያምራል። እናንተ ለመዋጋት ቦታውን አትያዙበት ለእግዚአብሔር። እናንተ ቦታውን ለቃችሁ እግዚአብሔር እንዲዋጋ ቦታውን ክፈቱለት። ኢየሱስ ጌታ ነው እና እንዲህ ይላል ዕንባቆም ምዕራፍ 3 ቁጥር 19 ላይ ደግሞ ጌታ እግዚአብሔር ኃይሌ ነው
ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይም ያስሄደኛል። አያችሁ፣ እግዚአብሔር ኃይሉ የሆነ ሰው እግሮቹን እንደ ዋላ በከፍታዎች ላይ ይሰቀላል። ኋላ አንድ ኮረብታ ላይ ከወጣች ንፋስም ሊጥላት አይችልም። ምንም ጠላት ሊያንገዳግዳት አይችልም። ምንም አይነት ቆንጥጣ ከያዘች ተራራ ላይ ሆና ብቸኛ እንስሳ የምትይዝ እግሮቿ የሚይዝ ኋላ ትባላለች። ወይም ደግሞ ዋላ እግሮቿ እንድትጠነክር የሚያደርጋት፣ ባላችሁበት ከፍታ ወጥታችሁ እንዳትወርዱ የሚያደርጋችሁ እግዚአብሔር ነው። ስለዚህ ከፍታችሁ ላይ ዝም ብላችሁ መውጣታችሁን ቀጥሉ። ጌታ እግዚአብሔር ኃይሌ ነው አለ ዕንባቆም። በተነሱብኝ ጠላቶች፣ በተነሱበት ጊዜ ጠላቶች የእሱን የእግዚአብሔር መልእክት የሰጠውን አልቀበል ባሉ ጊዜ እግዚአብሔር ኃይሌ ነው። ሁልጊዜ ባለባችሁ መከራ ላይ እግዚአብሔር ኃይሌ ነው ማለት ልመዱ። እግዚአብሔር ከኔ ጋር ነው ማለት ልመዱ። ምንም ነገር ልትሆኑ ትችላላችሁ። እግዚአብሔር ኃይሌ ነው በሉ። እግዚአብሔር ኃይሌ ነው በሉ። ነህምያ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው፣ በጭንቅ ጊዜም መሸሸጊያ ነው። ማነው መሸሸጊያ? ሰው አይደለም። እግዚአብሔር ሰውን ያዘጋጅልሃል እንድትሸሸግ፣ ከጥፋት እንድትድን፣ ከመከራ እንድትድን እግዚአብሔር ሰውን ያዘጋጅልሃል። ምን ይላል? እግዚአብሔር መልካም ነው፣ በጭንቅ ጊዜም መሸሸጊያ ነው፣ ለሚታመኑበት ይጠነቀቅላቸዋል ወይም ደግሞ ይጠብቃቸዋል ይላል። አያችሁ፣ ለሚታመኑበት። እግዚአብሔር ማንን ነው የሚጠብቀው ካላችሁ፣ ለሚታመኑበት እንዲጠብቃቸው ልባቸውን ከፍቶ የሰጡት፣ እምነታቸውን የሰጡት፣ እንዲዋጋላቸው በር የከፈቱለት፣ እሱ ሲያንኳኳ ወይም ደግሞ ሲጠራቸው ድምፁን የሚሰሙ ኢየሱስ ጌታ ነው። አይ ወደ እነሱ ሲመጣ ልባቸውን በር የሚከፍቱለትን ጌታ በኃይል ምን ይላል? ይሰማል። ስለዚህ ውጊያችሁን ለጌታ ስጡ፣ ውጊያችሁን ለጌታ ስጡ፣ ውጊያችሁን ለጌታ ስጡ። ነህምያ ምዕራፍ 8 ቁጥር 10 ነህምያም ሂዱ፣ ጥሩ ምግብ መብላት ጣፋጩንም በመጠጣት ደስ ይበላችሁ፣ ምንም የተዘጋጀ ነገር ለሌላቸውም ካላችሁ ላይ ከፍላችሁ ላኩላቸው። ይህ ቀን ለጌታችን የተቀደሰች ናት፣ የእግዚአብሔር ደስታ ብርታታችሁ ስለሆነ አትዘኑ አላቸው። የእግዚአብሔር ብርታት ኢየሱስ ጌታ ደስታ ብርታታችን ስለሆነ አትዘኑ አላቸው። ነህምያ ለተቸገሩ እንዲሰጡ ከእሱ ጋር አብሮ ሰራተኛ የነበሩትን ሰዎች ሲናገር የነበረው ብዙ ውጊያም ቅጥሩን እንዳንሰራ በ52 ቀን ውስጥ እንዳንሰራ ቢታገሉንም እኛ 52ኛው ቀን ላይ ሰርተን ጨርሰናል። ግን በዚህም ጊዜ ውስጥ ባለፍንባቸው ውጊያ ላይ ለተቸገሩ ላጡ አብሉ አጠጡ እያለ ለእኛ የእግዚአብሔር ደስታ ብርታታችን ነው። እግዚአብሔር እኛ በሰራነው ስራ ስለተደሰተ ይሄ ለእኛ ብርታታችን ስለሆነ አትዘኑ አላቸው። ኢየሱስ ጌታ ነው። ዛሬ አትዘኑ። የእግዚአብሔር ደስታ ለእናንተ ብርታታችሁ ነውና ጌታ የተባረከውን የዚህ ሌሊት መልእክቴ ነው። ከእናንተ ጋር ይሁን። ጌታ ኢየሱስ በዚህ ቃል አንዲት ነፍስን ያጽናናል። ይህንን ቪዲዮ የምታዩ ሼር፣ ኮሜንት፣ ላይክ፣ ፎሎ አድርጉ። ይጠቅማል። 1000 ገብቼ ላይቭ ላገልግላችሁ። ትልቅ ነገር ይለቀቅ። እግዚአብሔር በሚሰጠኝ መንፈስ ቅዱስ በረዳኝ መጠን ብዙ ነፍሳትን ልናጠቅ፣ ብዙ ሶሎችን ወደ እግዚአብሔር መንግስት ልጥራ። በዚህ ተባበሩ። በጌታ በኢየሱስ ክርስቶስ ስም በደሙ ኃይል ተሸፈኑ። በኢየሱስ ስም